አሁን ለምን እንሞታለን? በአዲስ ኪዳን አጭር መልስ እንድንነሳ ነዋ። ለምን እንሞታለን? ተነስተን ለዘላለም ከእግዚአብሔር ከጌታችን ጋር እንድንኖር ነዋ። ክርስትና የሆነው በሞት ላይ መፎከር ስለጀመረ እሱ ነው ክርስትና የሚባለው ነው። ባዶ መቃብር ያየነው በክርስትና ብቻ ነው። መግነዝ ያላሰረው ሰውነት ያየነው በክርስትና ብቻ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ካህናት፣ መምህራነ ወንጌል፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱን ያበዛልን፣ እንደ በደላችን ያልከፈለን፣ እንደ ኃጢአታችን ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ከዚህች ዕለት ከሰማዕቱ ከቅዱስ እስጢፋኖስ እግዚአብሔር ከሚያውቃቸው እኛ ከማናውቃቸው ከቅዱሳኑ ሁሉ በረከት ረድኤት ለሁላችንም ያሳትፈን። አጠር ላለች ደቂቃ ጉባኤውን ታሳቢ ያደረገ አንዲት ነገር በዚህ ማለዳ አስታውሳችኋለሁ። የወንድማችንን የወልደ ሰማያትን ነፍስ ይማርልን፣ በአጸደ ነፍስ ካሉ ከደጋግ ቅዱሳን ያሳርፍልን። አሜን። ለምን እንሞታለን? ምናልባት ዛሬ ያሰብነው ያለው ወንድማችን እንዲህ ባለ ጉባኤ ቢገኝ ስጠረጥር በዚህ ርዕሰ ጉዳይ ሳያስተምር አይቀርም እያሰቡ እና በዚህ ማለዳ ላለነው ይህ ትልቅ ትምህርት ነውና እነዚህን ጥቂት ነጥቦች ለእግዚአብሔር ፈቃድ እንመካከራለን። አይቀሬ አይወሬ ርዕስ ነው ሞት። ግን ለክርስቲያኖች እንደሚገባ መስማት ደግሞ አስፈላጊ ነው። ለምን እንሞታለን? የተወደዳችሁ የእግዚአብሔር ቤተሰቦች፣ እኔና እናንተ ክርስቲያኖች ጌታችን መድኃኒታችን ኢየሱስ ክርስቶስ በሞት ላይ ያስገኘውን ድል የምናምን ነን። ምዕመናን፣ የክርስትና የሃይማኖታችን ኃይሏ፣ የክርስትና የሃይማኖታችን ጉልበቷ
የክርስትና የሃይማኖታችን ብልጫዋ ከፍ ባለ ሁኔታ የተገለጠው ክርስቶስ ሞትን ሲረታ ነው። መቃብር ሁሉን ይዞ ነበረ፣ ሞትም ሁሉን ይውጥ ነበረ። ክርስቶስ ሲመጣ ግን ይህንን ሁሉ አስቆመ። ክርስትና መቃብር ባዶ ያደርጋል። ክርስትና የሞትን ጉልበት አድክሟል። ክርስትና በሞት ላይ ድል ተጎናጽፏል። በሞት ፊት የሚሸበር ክርስቲያን የለም። ሞት ጥርሱ ረግፏል። ሞት ኃይሉ ደክሟል። ሞት ባሩዱ የወጣለት ቀለም መጫወቻ ሆኗል። መላከ ሰላም መምህር አይነት ሁሉ የደብራችን አስተዳዳሪ እንኳን ደህና መጡልን። ፈቅደውልናል እንቀጥል። ትሰሙኛላችሁ? ድምፄ ይሰማል? እና እዚህ የተሰበሰብነው የሞት መሸነፍ ስለታወጀ ክርስትና የሆነው በሞት ላይ መፎከር ስለጀመረ እሱ ነው ክርስትና የሚባለው። ወገኖች ባዶ መቃብር ያየነው በክርስትና ብቻ ነው። መግነዝ ያላሰረው ሰውነት ያየነው በክርስትና ብቻ ነው። ቤተ ክርስቲያን ክርስቶስ ከሞት ከመነሳቱ በፊት ደጆቿን ዘግታ ትኖር ነበር። ምእመናን ፈርታ ያለቀሰች፣ ሐዋርያትን ማለት ነው። ጌታችን ከሞት ከተነሳ በኋላ ግን ደጆቿን የከፈተችው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሞት ስለተሸነፈ ነው። እኛም ቀና ያልነው ደፍረን ማውራት የጀመርነው ቅዱስ ጳውሎስ እንዳለ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? መፎከር የጀመርነው ከክርስቶስ ትንሣኤ በኋላ ነው። ለዚህ ነው እነዚህ ነገሮች ክርስቲያኖች ሁል ጊዜ እንድናስተውላቸው የሚያስፈልገው። እውነት እንነጋገር ከተባለ የምር ይሄንን ኃይል፣ ይሄንን ጉልበት፣ ይሄንን ጸጋ፣ ይሄንን ብልጫ ብዙዎቻችን ስላልተረዳን በሞት ፊት እንርበተበታለን። ሞት የሰበረን ብዙዎች አለን። ሞት መኖር ያላስቻለን ብዙዎች አለን። የክርስትና ኃይልና ጉልበትን ጥቂት በጥቂት ያልተረዳን አለ። እሱን ለማስረዳት ነው በዚች ማለዳ የመረጥኩት። ለምን እንሞታለን ወገኖቼ? ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አሁን በሐዲስ ኪዳን ሞት እንደ ቀድሞ አይሰለጥንብን፣ መቃብርም እንደ ቀድሞ አይዘንም፣ መግነዝም እንደ ቀድሞ አያስረንም፣ መፍረስ መበስበስም ለዘላለም አያሸተንም። እና ለምንድን ነው የምንሞተው?
ለዘላለም ተነስተን እንድንኖር እኮ ነው። አሁን ለምን እንሞታለን? በአዲስ ኪዳን አጭር መልስ እንድንነሳ ነዋ። ለምን እንሞታለን? ተነስተን ለዘላለም ከእግዚአብሔር ከጌታችን ጋር እንድንኖር ነዋ። ይህንን ታውቁ ይሆን ወገኖቼ? የእናታችን ማህፀን ለዚህ ዓለም እንደሚወልደን የመቃብር ማህፀን ደግሞ ለዘላለም ሕይወት የሚወልደን ሆነ። ለምን ወደ መቃብር እንገባለን? ወደ ላይ ሊወስደን። ለምን እንሞታለን? እንድንነሳ። አሁን የምትሞቱት አሁን የምንሞተው አደራችሁን ሸሸ ተበላሸ ለመባል እንዳይደለ ወቁ። እናስ ልንነሳ ነው። መጽሐፍ ቅዱስ ይህን ያስተምራል። አዎ እንደውም ባጭር ቃል እንዲህ ይላል ቅዱስ ጳውሎስ፣ ካልሞትክ አትነሳም ይላል። ካልሞትን ስለማንነሳ። ለዚህ ነው ስለ ሞት ያለን የመጀመሪያው ሐሳብ የምንሞተው ልንነሳ ነው ብለን። ለዚህ ነው በዛም አይከፋል። ስለ ፍቅር እናለቅሳለን፣ ስለ አብሮነታችን እናዝናለን፣ ስለነበረን አንድነት ጥቂት ደግሞ እናነባለን። በዋናነት ግን ለመነሳት እንደሆነ እናውቃለን። ምዕመናን፣ ቅዱስ ጳውሎስ ይህን ለማስረዳት የተጠቀመበት ልዩ ምሳሌ እንዴት ውብ ነው መሰላችሁ! እንዲህ ይላል፣ አንተ ሰነፍ የቆሮንቶስ ገበሬ፣ አንተ የምትዘራው ስንዴ ካልፈረሰ፣ ካልበሰበሰ፣ ካልሞተ ሕያው ይሆናል እንዴ? ይላል። ስንዴ ሕያው ሆኖ ስንዴ የሚሆነው ሲፈርስና ሲበሰብስ ነው። ሕያው ሆኖ የሚኖር ሁሉ መሞት አለበት። ለምንድን ነው የምንሞተው? ሕያው እንድንሆን ነው። አሁን በመቃብር ያሳረፍናቸው ሕያዋን ሆነው ደግሞ ይወጣሉ። ለምን እንሞታለን? ሕያው ሆነን እንድንነሳ ነው። እሱም ነው የሚለን እግዚአብሔር። እርግጠኛ ነኝ አንድ ጥያቄ በጠይቃችሁ ሁላችሁም ትመልሱልኛላችሁ። እስኪ መነሳት የምትፈልጉ ከክርስቶስ ጋር ሕያው ሆናችሁ መኖር የምትፈልጉ እስኪ እጃችሁን አውጡ። እርግጠኛ ነኝ እግርን ቢወጣ ኖሮ እናወጣ ነበር አይደል? አውጡ። አከታትዬ ሌላ የተንኮለኛ ጥያቄ ደግሞ ላቅርብላችሁ። መነሳት ትፈልጋላችሁ አይደል? ምን ሞት የምትፈልጉ ደግሞ እስኪ እጃችሁን አውጡ። መነሳት የሚፈልግ መሞት የማይፈልግ ትውልድ እኮ እና በምለት እነሱ ታምራችሁ። እንዴት አይነት ግልጥነት ነው የያዛችሁ እናንተ! እየነገርኳችሁ ካልሞትን እኮ ምን አንል። መነሳት እየፈለግን መሞት እየተነፋፈግን ይቻላል ወዳጆቼ? እንዲህ አይነት ግልጥነት አያዋጣም። የምንሞተው ልንነሳ ነው። ለመነሳት ምን እናደርጋለን? እንሞታለን። አሁን የምንሞተው ለመኖር ነው። አሁን የምንኖረው ለመሞት። የመጀመሪያው አጠር ላድርገው፣ ልንነሳ። አንድ ሁለተኛ፣ ለምን እንሞታለን? የተወደዳችሁ ክርስቲያኖች አንድ ምሳሌ መስዬ ልቀጥል። አንዲት ሸክላ ሰሪ ገሏ ቢሰነጠቅ አንዲት የሸክላ ባለሙያ
ገሏ ቢሸረፍ በእርግጠኝነት ስትለስነው ወይም ስትጠግነው አይደለም የምትኖረው፣ አፍርሳ የምትሰራው ነው አይደለም? ምን ይውላችሁ እግዚአብሔር በሞት በኩል በመቃብር በኩል እንድንፈርስ ለምን የፈለገ ይመስላችኋል? ምስጢሩ አንድ ብቻ፣ አዲስ አድርጎ ሊሰራ። ለምን እንሞታለን? በጣም ውብ አድርጎ ሊሰራ እግዚአብሔር፣ በጣም ምርጥ አድርጎ ሊሰራ እግዚአብሔር፣ በሞት በኩል ሊሰራን እግዚአብሔር ጥቂት በጥቂት ያፈርሰናል እግዚአብሔር። ለምን እንሞታለን? አዲስ አድርጎ እግዚአብሔር ሊሰራና ይህን እግዚአብሔር ቃል ይደግፋል። አዎ በሚገባ እንዲህ ይላል ቅዱስ ጳውሎስ፣ በውርደት እንዘራለን፣ በክብር እንነሳለን። በመበስበስ እንዘራለን፣ ባለመበስበስ እንነሳለን። በድካም እንዘራለን፣ በኃይል እንነሳለን ይላል። የከበሩ ዕቃዎች እንድንሆን እግዚአብሔር ያፈርሰናል። ወገኖቼ የእግዚአብሔርን ምስጢርና ጥበብ ተመልከቱ። እግዚአብሔር በሕይወታችን በፍጥረታችን ሁሉ አንድን ነገር ያለ ጥቅማችን አድርጎ አያውቅም። እግዚአብሔር መጥፎ የሚባለውን ነገር እንኳን ምናልባት የመጨረሻው ሞት ከሆነ እሱን ራሱ እግዚአብሔር አዲስ አድርጎ ሊሰራ ያመጣ። ይኸው እንዳነበብኩላችሁ ይኸውላችሁ እያብለጨለጭን የጌታችንን መልክ ይዘን እንደ መስታወት ክብሩን እያሳየን ለመነሳት ነው የምንፈርሰው። ምናልባት ሳጥን ውስጥ ስንገባ የተዋረድን ሊመስል ይችላል። አይደለም፣ በክብር ልንነሳ ነው የምንገባው። ደካማ የሆንን እንመስላለን መላወስም ሲያቅተን። አይደለም፣ ፍጻሜው እንደምናየው ተገንዞ ደክሞ መቀመጥ አይደለም፣ በኃይል መነሳት ነው። ታዲያ የክርስትና ብልጫው ምንድን ነው? ታዲያ ለምንድን ነው መንፈሳውያን ነው? ታዲያ ጠባለ ኪዳን መሸነ ቁርባን ለምን ተገሰገሳላችሁ? አንድ መናኛ ሰው እዚህ ቆማችሁ ለምን ታደምጣላችሁ? ታዲያ የክርስትና ኃይል የክርስትና ብልጫ በዚህ ውስጥ ነው ያለው ወገኖቼ። ፈርሰናን ቀርም እንሰራለን፣ በስብሰናን ቀርም አዲስ እንሆናለን፣ ተዋርደናን ቀርም እንከብራለን፣ ደክመናን ቀርም እንበረታለን፣ ገብተናን ቀርም እንወጣለን። እነሱ ነው ነገሩ። ይህ እግዚአብሔር እንዴት ባለ ምስጢር ያደርገዋል መሰላችሁ? የሚያፈርሰን ይሰራል ወገኖች። ምዕመናን በሞት ብቻ አይደለም፣ በተለያየ መከራ በተለያየ ፈተና ምናልባት ለመፍረስ የቀረብን ከሆነ እንደ ክርስትና ምናምነው እግዚአብሔር በዛ ውስጥ እኛን እየሰራ ነው። በንዑስ ውስጣዎች ውስጥ እግዚአብሔር ኃይልና ብርታት እየሰጠን፣ በሚደፍቁ ወጀቦች ውስጥ እግዚአብሔር ኃይል እያስታጠቀን፣ እግዚአብሔር እየሰራ ነው። እዚህ ውስጥም እግዚአብሔር ያደረገው ምንድን ነው ካላችሁ፣ ወይም እየሰራ ነው ወገኖች። መቃብር ውስጥ እግዚአብሔር ሰው ይሰራል። ውዶቻችሁን አስታውሷቸው። እንደዛ ደክመው አይደለም በኋላ ምታዩዋቸው በኃይል በብርታት እያብለጨለጩ እያብረቀረቁ የተዋረደ የከበረውን ሥጋ እንዲመስል የተዋረደው ሥጋችንን ይለውጠዋል ይላል መጽሐፍ ቅዱስ። የከበረ ሥጋ ያደርገዋል። ምዕመናን ለምን እንሞታለን?
እንደገና ሊሰራ፣ እንደገና ሊያድሰን፣ እንደገና አዲስ ሊያደርገን፣ እንደገና ምርጥና ውብ ሊያደርገን ነው ወገኖቼ። ለምን እንሞታለን? እንደሱ ነው ነገሩ። ሶስተኛ ለምን እንሞታለን? በጣም የሚደንቅ ነገር ሊቃውንት ያስተምራሉ። የምንሞተው ሕያው ጉስቁል እንደ ሳጥናኤል እንዳንሆን ነው ይላሉ። ሳጥናኤል ዲያብሎስ ሞት አላገኘውም፣ ግንስ ሕያው ግን የጎሰቆልን ወገኖቼ እንደዛ በኃጢአት መውደቅ እነዚያ በቀደመው አዳም በበደል እንደተጎሳቆልን እንደ ዲያብሎስ ሊተወን አልወደደም እግዚአብሔር። ሕያው ጉስቁል እንድንሆን አልፈቀድም እግዚአብሔር። እናስ ለዘላለም ሕያው ሆነ ደግሞስ ከጉስቁልና ወጥተን እጅግ የከበረ ሕይወት እንድንኖር ሞትን ሰጠን እግዚአብሔር። ሞትን ባይፈቅድ ሞት እንድንሞት እግዚአብሔር ባያደርግ ኖሮ ይላል አንድ ሊቅ፣ እንደ ዲያብሎስ ሕያው ጉስቁል ሆነን እንኖር ነበር ይላል። ለምን እንሞታለን? ሕያዋን ሆነን ግን የተጎሳቆልን ሆነን ከምንኖር ሞተን የከበርን ብንሆን እንደሚሻል እግዚአብሔር ስለሚያውቅ ነበር። ለመጎሳቆል አይደለም የምንሞተው። ምናልባት ሞትን ስታዩ ጉስቁልና ሊመስላችሁ ይችላል። አይደለም፣ የክብር መንገድ ነው የሆነው። ሕያው ጉስቁል እንደ ሳጥናኤል እንዳንሆን እግዚአብሔር ስለመረጠን ነው ወገኖች። ሳጥናኤል ሕያው ነው፣ ግን የሚያሳዝን ጉስቁል ነው። ብዙዎችን ወደ ጉስቁልና የሚመራ ነው። እና ለምንድን ነው እግዚአብሔር እንድንሞት የፈቀደው? ወይ የምንሞተው ለምንድን ነው? ትሞታለህ ያለው ለምንድን ነው? ሕያው ጉስቁል ከምንሆን ሞተን የከበርን ሆነን እንድንወጣ ይኸው ለእኛ ጥቅም ነው ወገኖቼ። ለምን እንሞታለን? አራተኛ ባስልዮስ ዘቂሳርያ የተባለ አባት እንዲህ ይላል፣ ሰው ለዘላለም በኃጢአት እንዳይኖር የተሰጠ ስጦታ ነው ይላል። ወገኖቼ ጸጋ ነው ይለዋል ይህ አባት። ሰው ለዘላለም በኃጢአት እንዳይኖር ጉስቁል ሆኖ እንዳይኖር፣ አሁን እንዳልኳችሁ እሱን የሚያብራራ ነው የተሰጠ ስጦታ ነው ይላል። ምዕመናን ሞት ባይኖር ኖሮ እቺ ምድር ምን ልትሆን እንደምትችል ሲያስባል። በወንጀል የተሞላች አትሆንም ነበር፣ በግፍ የተሞላች አትሆንም ነበር። እግዚአብሔር እሺ ፍትህ የት ጋ ይስጥ ወገኖቼ? ፍትህ የት ጋ ይገኝ ነበር? ሞት ባይኖር ኖሮ ጨካኞች እንደጨበሩ፣ ኃይለኞች እንደበረቱ፣ ወንጀለኞች በወንጀል እንደተራቀቁ፣ ጉልበተኞች በጉልበታቸው እንደደፈቁ፣ አታላዮች በማታለላቸው እንደሄዱ፣ ሌቦች እንደዘረፉ፣ አመንዝሮች ሳይደነግጡ፣ እንደዚሁ ምድር ፍትህ አጣ እየተጎሳቆለች ልትኖር ይገባ ነበር ወገኖች። ፍትህ ያስፈልጋል። እንደ አልዓዛር የኖሩ ሰዎች እረፍት አያስፈልጋቸው? ምድር ላይ የተበደሉ ሰዎች መካሳ ያስፈልጋቸው? ምድር ጀርባዋን የሰጠቻቸው ሰዎች እግዚአብሔር ፊቱ ሊሰጣቸው አይገባ? ፍትህ እንደታጣ ምድር ላይ መቅረት አለበት? እንደዚሁ መቀጠል አለበት? ፍትህ አያስፈልግ? ለዘላለም የሰው ልጅ እንደዚሁ እንደኖረ መኖር አለበት? እንዳስጨነቀ መኖር አለበት? ግፍ እየሰራ መኖር አለበት? ዋጋውን ማግኘት የለበት? መቀጣት የለበት? በአውደ ፊት መቆም የለበት? ፍርድ አያስፈልገውም? ለዚህ ዓለም ያስፈልገው። ለጭምቶች ክብር
ለጨካኞችም ዋጋቸው ሊቀበሉ ይገባል። እግዚአብሔር የፍትህ አምላክ ነው። ፍትህ ርትዕ የሚያጸናው ደግሞ ከሞት በኋላ ባለው ሕይወት ጥቂት ብዙ ጽድቅ ኖሯቸው ጥቂት ኃጢአት ያላቸው እዚህ ምድር ላይ ዋጋቸውን ጥቂት ይቀበላሉ፣ በዘላለም መንግሥት ይከብራሉ። ብዙ ግፍ የሚሰሩ ጥቂት ደግሞ ምድራዊውን ነገር ይሰጣቸዋል እግዚአብሔር። ወዳጆቼ ሁሉንም ማለት አይደለም፣ በአብዛኛው የምድራዊ ምቾት ግን እኔና እናንተ ክርስቲያኖች ልንቀና ይገባል። እግዚአብሔር አንዳንዴ የሰማዩን ስለሚነፍቃቸው የምድሩን ደግሞ ጥቂት ይሰጣቸዋል። ምን ያስቀናቸዋል? እግዚአብሔር አልዓዛር ብዙ ጽድቅ ጥቂት ጉለት ቢኖረው ይላል ዮሐንስ አፈወርቅ፣ ጥቂት ደግሞ እንደዚህ አኑረው ይላል። ለብዙ ጽድቃችን ክብር ጥቂት የሚያጎድለው በምድር ላይ እግዚአብሔር ካለው ይህን ምስጢር ተረድተን ማመስገን ለሚበልጠው ሕይወት እያዘጋጀን ከሆነ ማድነቅ ነው። ግን እኔ የምፈልገው ሰው ለዘላለም በኃጢአት እንዳይኖር ማገት የለበትም እግዚአብሔር። በቃ ማለት የለበትም እግዚአብሔር። እያመነዘረ ለሚኖር በቃ ማለት የለበትም እግዚአብሔር። ግፍ እየሰራ ለሚኖር በቃ ማለት የለበትም እግዚአብሔር። ሰው እያዋረደ ላለ መዋረድ የለበትም በምድር ላይ እና በሞት ምክንያት ይገታል። በሞት ምክንያት እግዚአብሔር ያስቆማል። አለበለዚያማ የማይሞት ቢሆን ኖሮ ምን ሊያደርገን ነበር? ከዚህ በላይ አምባገነን ሆኖ ምን ይሆን ነበር? ምድር እንዴት ትኖር ነው? ትንሽ እኮ ጨዋነት የሚያመጣው ሞትን እያሰብን እኮ ስለምንኖር ነው። እግዚአብሔር ፊት እንቆማለን። የሰማይ መንገድ አለ። ጠያቂና ተቆጣጣሪ እግዚአብሔር አለን ስለምንል እኮ ነው ትንሽ አፋር እንኳን ምን ነው ትንሽ እንኳን የምንደነግጠው፣ ትንሽ እንኳን የምንሰቀቀው፣ ትንሽ እንኳን የምንደነግጠው። ምዕመናን ለምንድን ነው የምንሞተው? ሰው ለዘላለም በኃጢአት እንዳይኖር እግዚአብሔር የሰጠን ስጦታ ስለሆነ ስጦታ ስለሆነ ለምንድን ነው የምንሞተው? የተወደዳችሁ ክርስቲያኖች በጣም የተሻለ ሕይወት እግዚአብሔር ስላዘጋጀልን አሁን እናንተን በዚህ ማለዳ እንዲህና እንዲያ ብሎ ልባችሁን ለማማለል አይደለም፣ የዘላለም እውነት ነው የምንነግራችሁ። አሁን ከምንኖርበት ሊነጻጸር ሊወዳደር ሊስተካከል የማይችል ሕይወት እግዚአብሔር ለእኔና ለእናንተ ስላዘጋጀ ወደዚያ ሊወስደን ስለሚፈልግ ነው። መጽሐፍ ቅዱስ እንደሱ ነው የሚለው። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና የሚለው የሚሻል አሁን ከምንኖረው ሕይወት ጋር የሚነጻጸር አይደለም። እግዚአብሔር በጣም ሻለውን ስለሚያስብልን በሞት በኩል እግዚአብሔር የሚወስደው እጅግ ሊነገር የማይችል ቋንቋ የማይገልጠው ሕሊና የማይመረምረው ቅኔ የማይበቃው በመጻሕፍት ያልተጻፈ አዲስ በጣም የተሻለ ሕይወት ለእኔና ለእናንተ ስላዘጋጀ እሱን ነው የሚለው እግዚአብሔር ቃል። የተሻለ ነገር፣ የተሻለ ሕይወት፣ የተሻለ ጣዕም፣ የተሻለ ቤት፣ የተሻለ አኗኗር እግዚአብሔር ወደዛ ሊወስደን ስላዘጋጀ ምዕመናን ታውቃላችሁ። ይህ ዓለም የድካም እንዴት እንደደከመን ታውቃላችሁ። እንዴት እንደሚያደክመንም ታውቃላችሁ። የተሻለ ሕይወት ምንድን ነው? እግዚአብሔር ለልጆቹ የሚሰጠው የእረፍት ሕይወት ማረፍ አለ። እንደ ደከምን መኖር የለብን። እረፍት ነው። መጽሐፍ ቅዱስ እሱ ነው የሚለው፣ ነፍሴ ሆይ ወደ እረፍትሽ ተመለሺ እግዚአብሔር መልካም አድርጎልሻልና እያለ ነው ዘማሪው ዳዊት የዘመረው። እረፍት ምዕመናን ወደ እረፍት እንደሚሄድ አስቡ እንጂ እረፍት ነው የምንለው።
በጌታ የሚሞቱ ሙታን ብፁዓን ናቸው፣ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል የሚለው ለዚህ ነው። ከድካማችን የምናርፍበት ሕይወት ነው። እረፍ ከድካማችን። ይሄ እውነት ነው። እረፍ ነው የምንለው ዝማሬ ባለበት እረፍት። እንደነዚህ አይነት ጉባኤያት፣ እንደነዚህ አይነት ዝማሬያት በቤተ ክርስቲያናችን እንዳለው አይነት ቅዳሴ እንዴት እረፍ ያደረግን እንደሆነ አስቡት። ያ የመላእክት ያ ድል የነሱ የቅዱሳን ማኅበሩ ዝማሬማ እንዴት የበለጠ እረፍት አለው። የተሳለ የፊቱ መልክ በዚያ ያለ የጌታችን መልክማ እንደምንድን ነው ማያሳርፈው? ወደዚያ እረፍት ለመግባት ነው የምንቸኩለው ወገኖች። እረፍት አለው። እግዚአብሔር ለምን እንድንሞት ፈቀደ? ወይም ለምን እንድንሞት ሞት ተሰጠ ካላችሁ፣ ወይ እረፍ በዘላለም እረፍት ውስጥ እንድንኖር ነው። ማረፍ አትፈልጉ? እሱን ነው እግዚአብሔር የሰጠን። ይሄ ብቻ አይደለም። ለምንድን ነው የምንሞት? ምዕመናን አንድ የሚያስደንቅ ቃል እዚህ መጽሐፍ ቅዱሳችን ላይ ስለ አልዓዛር አብርሃም ያለው እንዴት ያስደንቃል! ምንድን ነው ያለው? እርሱ በዚህ ይጽናና አለው። ይህ ዓለም የመጽናኛ ቦታችን ሆኖ አያውቅ። እንዳትጨብጡ እንዳትጨብጡ። እንደውም የሚለው በክፋት እየባሱ ይሄዳሉ ነው የሚሉ። ዓመት ዓመት ሲጨመር ክፋት እየባሰ ነው የሚሄደው። ይሄን ማረጋገጥ ከፈለጋችሁ የጣሊያኗ ጠቅላይ ሚኒስቴር በቀደም ያለችውን ላስታውሳችሁ። ያለፈው ዓመት ትንሽ ከበድ ይል ነበር፣ አሁን 2026 ደግሞ በጭንቅ ይከብዳል ብላ ስትነግረን ነበር። ይነግሩናል፣ አይገባንም እንጂ እየሰማችሁ በክፋት እየባሰ ነው የሚሄድ። ይሄ ዓለም የክፋት ከሆነ፣ ይህ ዓለም የማስጨነቅ ከሆነ፣ ይህ ዓለም የስቃይ ከሆነ ክርስቲያኖች የመጽናናት ዓለም ግን እንዳለላት ነው። ለምንድን ነው የምንሞተው? እንድንጽናና ነው። ይሄው የእግዚአብሔር ቃል እርሱ በዚህ ይጽናናል። መጽናኛ ቦታችን በምን ቋንቋ መንገራችሁ ደጋግመን እንኳን ብንነጋገር የማይገባ ሆነ ልንጽናና ነው። ማረፍ ብቻ እኮ አይደለም፣ መጽናናት እኮ። መጽናናት ለክርስቲያኖች ያስፈልጋል። ምዕመናን ከጌታችን ስቅለት እስከ ዕለተ ምጽአት የምዕመናን የቤተ ክርስቲያን ሐዘንና ለቅሶ ነው። ደግሞ አለው ከጌታችን ስቅለት እስከ ዕለተ ምጽአት የቤተ ክርስቲያን ሐዘንና መከራ እንባ ነው፣ ስቃይ ነው። በዕለተ ምጽአት እስካላችሁ ወይ የቤተ ክርስቲያን መጽናናት ነው፣ የምዕመናን ረፍት ነው። የሌሎች ደግሞ ስቃይ ጀምረው ያለ የሰማችሁ የሌሎች ስቃይ የሚጀምረው ደግሞ ያለ ነው። የኛ ረፍት ደግሞ የሚጀምረው ያለ ነው። ወደ መጽናናት ሕይወት ነው የምንገባው ያልኳችሁ ለዚህ ነው ወገኖች። አንዳንድ ሰዎች አሁን ያለችውን ቤተ ክርስቲያን እያዩ ምንድን ነው ይሄ ሁሉ? ለምንድን ነው እንደዚህ ምን ሆነው ብለው ያስባል። ወገኖች በዚህ ምድር ላይ የምታርፍ ቤተ ክርስቲያን የለችም። ለምን እንደ ሁሉም ነገር ስትር አይሉ? ለምን ሁሉም ነገር ጽድት አይሉ? አይ ምክንያቱም ምድር ላይ ነው። ምክንያቱም ዓለም ላይ ነው። ባህሪው አይደለም። እሺ መቼ ነው? ቅድም ባልኳችሁ ቦታ በእረፍት ቦታ መጽሐፍ ቅዱስ እንዲህ ነው የሚለው፣ ልትሰበር ቀርባ ነበር ይላል። በባህሩ ላይ ስለነበረችው ታንኳ ሲናገር ልትሰበር ቀርባ ነበር ይላል። በምድር ላይ ያለችው ቤተ ክርስቲያን ተሰበረች አይልም፣ ልትሰበር ቀርባ ነበር ግን ይላል። አሁን የምታዩ ወደዚያ መቀረብ እንኳን እስከሆነ ድረስ እውነት ነው፣ በምድር ላይ ይሆናል። የምናመሰብ ልትሰበር ቀርባ ነበር ይላል እንጂ ተሰበረች አይልም።
የምታዩት ነገር በሙሉ የሚሰበር እንዳይመስላችሁ ወደ መሰበር ይቀርባል። ልትሰበር ቀርባ ነበር። ልዩነቱ ከውጭ ከመናፍቃን ከውስጥ ከከሃዲያ ቤተ ክርስቲያን ማይበረ ምእመናን እንጨነቃለን እንጂ ግን ተስፋ አንቆርጥ። እንታወካለን እንጂ ግን አንደፈቅ። እናመነታለን እንጂ ግን አንጠራጠር። ልትሰበር ቀርባ ነበር ማለት ይሄ ነው። ቤተ ክርስቲያን በምድር ላይ እንደዚህ ነው እስከ ዕለተ ምጽአት የምትኖረው ምእመናን። ይኸውላችሁ በዚያች ታንኳ ውስጥ የነበሩት ትልልቅና ትንንሽ አሶች ነበሩ ይላል። ወገኖቼ ትልልቅ አሶች የምታዩት በማለዳ የምትገለጠው በዚያች በዕለተ ምጽአት በምትመጣው ቤተ ክርስቲያን ነው። በዚህች ቤተ ክርስቲያን ግን እንደኔ አይነት ትንንሽ ኃጢአተኛ ታያላችሁ። ለምንድን ነው እንደዚህ የሆኑት? ነገሌ ትንንሽ አሶችም ትልልቅ አሶችም አሉ። በትልልቆቹ ተጽናናላችሁ፣ በትንንሾቹ ደግሞ ትንሽ እነሱ ነው ትንንሽ ትልልቅ አሶች ስለሚኖሩባት። ግን ይኸውላችሁ ከስቅለት እስከ ዕለተ ምጽአት የቤተ ክርስቲያን መከራ ጊዜ ነው። አሁን ለምን እንደዚህ አሉ? አሁን ለምን ያለ ጊዜው እንዴት ይሆናል? ያለ ጊዜው እንዴት እና ሰይጣን ላይ ዋጋት እና መከራ ላይ አበላት እንዴ! እንደዚህ እንዴት ይችላል? ሰይጣን ደም ተቃጥቶ የለን ምዕመናን፣ አሁን እናለቅሳለን፣ አሁን እናዝናለን፣ አሁን እንተክዛለን፣ አሁን እናነባለን ከስቅለት እስከ ዕለተ ምጽአት። ከዚያ በኋላስ እንጽናናለን። እሱ ነው። እሱ አይኖር መሆኑ ክርስቲያን ማን ሆነ? ቅዱስ ጳውሎስ ለዚች ሕይወት ብቻ ክርስቶስን ተስፋ ካደረገ ምንኛ ምስኪኖች ምን ይላል? ለዚች ምድር መሰራችሁ ቤተክርስቲያን ሆናችሁ እዚህ ባለጸጋ እንድትሆኑ እዚህ በምቾትና በድሎት እንድትሆኑ ቢሆን እሰየው፣ ችግር የለም፣ መልካም ነው። ግን አይደለም። በዚች ሕይወት ብቻ ክርስቶስን ተስፋ ካደረገ በዚህ ተሰቃይተን በሰማይ ልንጽናና፣ በዚህ ደክመን በሰማይ ልናርፍ፣ በዚህ ጎሎን በሰማይ ሊሞላልን፣ በዚህ አተን በሰማይ ልናገኝ ነው። በዚህ ነፍርቀን በሰማይ ልንቦርቅ ነው። በዚህ ለቅሶ ይዞን በሰማይ ሳቅ ይዞን እንደሱ ኑሮ ክርስቲያኖች የመጽናናት ሕይወት ውስጥ ሊቀጥል ነው የምንሞት። አለበለዚያ አዲስ ነገር ካለው እንዲሁ እየነፈረቅን መኖር ነው። ምን ችግር። ስለዚህ ዋናው ምን ይሆን? እየሰማችሁ ይሆን? እንዳትረሱት። ሰው በሞተባችሁ ጊዜ እናንተም ወደዚህ ሁላችንም እንሞታለን ተብሎ እንደተጻፈ ሁላችንም ወደዚህ መቅረባችን አይቀርምና ሁል ጊዜ በደስታ አስቡት። ልነሳ ነው የምሞተው ብላችሁ አስቡት። እግዚአብሔር አዲስ አድርጎ ሊሰራኝ ነው የምሞተው ብላችሁ አስቡት። እግዚአብሔር የሰጠኝ ጸጋ ከጉድለቴ ከድካሜ ከኃጢአቴ ሊገጥመኝ ብላችሁ አስቡት። ሕያው ምስቁል እንደ ሳጥናኤል እንዳልሆን ነው ብላችሁ አስቡት። እግዚአብሔር በጣም የተሻለ ሕይወት ስላለ ነው ብላችሁ አስቡት። መጽናናት ስላለብኝ ማረፍ ስላለብኝ የእረፍት መንገዴ ሊያደርገው ነው እግዚአብሔር ብላችሁ አስቡት። ክርስቲያን እንደዚህ ነው የሚያስበው ወገኖች። ብዙ ጊዜ እንማረዋለን እንጂ አላመን ያለው ነው ወገኖቼ። እንዴት አናምነው? ብዙ ነገር አምናችሁ እንደዚህ የመጣችሁ እንዴ! እወርዳለሁ አለ ወረደ፣ አምነነዋል። እሞታለሁ አለ ሞተ፣ አምነነዋል። እነሳለሁ አለ ተነሳ፣ አምነነዋል። አረጋለሁ አለ አረገ፣ አምነነዋል። ስፍራ ላዘጋጅላችሁ እሄዳለሁ አለ፣ አምነነዋል። ታዲያ የሚሰጠንን ስፍራ ልንጠራጠር ይገባል?
እመኑት፣ እግዚአብሔር እመኑት። በዚህ ሕይወት ውስጥ የሚበልጥ ሕይወት እያዘጋጀ እንደሆነ እወቁት። ለዚህ ነው አሁን እኛ ክርስቲያኖች ቀና ብለን የምንሄደው፣ የማናፍረው፣ የማንደነግጠው ይህ ሕይወት በፍጹም ስለተሰጠን። አጭር ማጠቃለያ ሰጥቼ አበቃለሁ። ስለዚህ የክርስትናችን ጥልቅና ዋናው ተስፋችን ከሞት ባሻገር ያለው ሕይወታችን ስለሆነ ሰው ክርስቲያን ከሆነ ሞቱን እያሰበ ደግሞ ሊኖር ይገባል። አሁን በዕረፍተ ወልደ ሰማዕት በዚህ ታላቅ መምህራችን፣ ትጉህ መምህራችን፣ ቅን መምህራችን፣ ደግ መምህራችን ለቤተ ክርስቲያን ዕድሜውን ዋጋ ከፍሎ ላረፈ ወንድማችን መታሰቢያ ስናደርግ እኛም ፈቀቅ ብለን በተዘክሮተ ሞት ሞትን እያሰብን ልንኖር ይገባል። ምዕመናን ምናልባት ነግሬያችሁ ከሆነ አላውቅም። ያ ታላቁ ንጉሥ እስክንድር ምን ያደርግ ነበር ይባላል? ጠዋት በማለዳ አንድ ባለሟል ከአልጋው ሲነሳ ንጉሥ ሆይ 1000 ዓመት ንገሥ፣ ግን እንዳትረሳ ትሞታለህ እንዲለው ቀጥሮት ነበር ይባላል። ስለዚህ ሞቱን እያሰበ ይውላል። ደግሞ ማታ ሲመጣ ንጉሥ ሆይ 1000 ዓመት ንገሥ፣ ግን እንዳትረሳ ትሞታለህ ይለዋል። ሰው በተዘክሮተ ሞት በእግዚአብሔር ፊት ነፍሳችን እንደምትቆም፣ እግዚአብሔር እንደሚጠይቀን፣ እግዚአብሔር እንደሚቆጣጠረን፣ እግዚአብሔር ፊት እንደሚቆም ሰው ማሰብ መቻል አለበት። ጥንቃቄያችንና ትኩረታችን በአንድ ነገር ላይ ብቻ ያነጣጠረ ሊሆን ይገባል፣ ከዚህ ዓለም ስለመለየታችን። ይህን እያሰባችሁ ዋሉ እጀሩ እያሉ ሕይወታችሁን አበላሹት እያልኩ አይደለም። ብሉ፣ ግን ደግሞ ብዙ ጾሙ፣ እረፍት አድርጉ፣ ግን ደግሞ ትጉ፣ ስሩ፣ ግን ደግሞ እንደምትሞቱ አስቡ፣ ኑሩ፣ አንድ ቀን ግን ከዚህ ዓለም እንደምንለይ አትርሱ። እንደሱ ማለት ነው ትኩረታችን። ይህ ዓለም ለመዘጋጃነት ብቻ ነው የተሰጠ፣ ለመስሪያነት ብቻ ነው የተሰጠ፣ ለመሸጋገሪያነት ብቻ ነው የተሰጠ። ይህ ዓለም ትኩረታችን ሁሉ እዚህ ዓለም ላይ ማድረግ ነው። እንውለድ፣ እንክበድ፣ እንዳር፣ እንኩራ፣ እንስራ፣ እንበልጽግ ግድል። በዋናነት ግን ትኩረታችን እዚህ ዓለም ላይ ሊሆን አይገባም። እንደ ጥላ ያልፋል፣ በጣም አጭር ነው፣ ይሄዳል። የተወደዳችሁ ክርስቲያኖች እነሆ ዓመታትና ወራት እንደ ህልም እያለፉ ነው። እንደ እሳት ጥላም እየሸሹ ነው። አሻራዋን ሳትጥል እንደምትሄድ አንዲት መርከብ ዘመንና ዘመናት አሻራቸውን እንኳን ሳይጥሉ ወደ ኋላችን እየጋለቡ ነው። እመኑኝ፣ ዘመኑ ደግሞ እየተጠቀለለ ነው። ዘመኑ ደግሞ እየቀረበ ነው። ስለዚህ እግዚአብሔር ቃል እንዲህ ይላል፣ የሕይወትን ፍጻሜ አስብ፣ ኃጢአት አትሥሩ ይላል። ኃጢአት መስራት ካልፈለጋችሁ ሞት አለብኝ በሉ። እሱን የሚያስብ ሰው በእግዚአብሔር ፊት ኃጢአት አይሰራም። ምዕመናን፣ ለዚህ እኮ ነው አባቶቻችን መሬት ዘመዴ ናት፣ ስኖርም ቀለቤ፣ ስሞትም ልብሴ ናት እያሉ መሬት አፈርሽን ቀስ ብዬ እረግጣለሁ፣ ነገ ካንቺ በታች መሆኔን አውቃለሁ እያሉ እየተቀኙ እኮ የሞቱት። አበቃ። ፍጻሜን ካሰብክ ጨዋ ክርስቲያን ትሆናለህ። ፍጻሜን ካሰብክ ግፍ አትሰራም። መልስ እንደምትሰጥ ካሰብክ በጥንቃቄ በምድር ላይ መልስ ትሰጣለህ። ሞት እንዳለብህ ካሰብክ አትገልም። የሚቆጣጠርህ እንዳለ ካሰብክ የሌላ ሰው አትሰርቅም። የሕይወትን ፍጻሜ አስብ፣ ኃጢአት አትሰራም። ኃጢአት አትሰራም። አሞኖስ የተባለ ሊቅ እንዲህ ይላል፣ ሞት ቅርብ እንደሆነች የሚያስብ ሰው ብዙ ህብር ያለውን ኃጣው አይሰራም፣
ብዙ ኃጢአት አይሰራም ይላል። ምዕመናን እንዲህ ባሉ የደጋግ ሰዎች መታሰቢያ በምናደርግበት ቀን ይህን በማሰብ ጥንቃቄያችን ሊጨምር ይገባል። በንግግራችሁ ተጠንቀቁ፣ በአኗኗራችሁ ተጠንቀቁ። በዚህ ምድር ላይ ባለ የህይወት ምልልሳችሁ ተጠንቀቁ፣ የበለጠ ተጠንቀቁ። ጌታችን እንደኖረ ጌታችን እንደተመላለሰ በወንጌል አልሰማችሁም? ስለ ጌታችን የተቀጠቀጠ ሸምበቆን አልሰበረም፣ የሚጤስን የጧፍን ክርም አላጠፋም ይላል። እንዴት በጭምትነት እንደኖረ። አሁን በእኛ መካከል መጣላት ጉዳያችን ሊሆን ይገባ ነበር። መኳረፍስ የኛ ህይወት ሊሆን ይገባ ነበር። መዘራረፍስ፣ መገዳደልስ፣ መናናቅስ፣ አንዱ አንዱን ማዋረድስ፣ ደግሞስ ፍትሕ አልባ ሆነን ምድርን ማጀየትስ ይገባ ነበር። አያችሁ፣ ሞት እንደሌለበት የሚያስብ ሰው እንደነዛ እንደ ኤጲቆሮሳውያን ነገ እንሞታለንና እንብላ፣ ነገ ስለምንሞት እንጠጣ፣ ነገ ስለምንሞት እንዝናና እንዳትሉ፣ ነገ ስለምንሞት እንጹም፣ ነገ ስለምንሞት እንቆጠር፣ ነገ ስለምንሞት ጨዋ እንሁን። እንደሱ ነው የሚባለው። እንደሱ ነው የሚባለው። ክርስቲያኖች ምዕመናን፣ አንዲት እንቁ የተሸከመች ታንኳ ባህር ላይ ትሄዳለች ልበላችሁ። እንቁ የተሸከመች ታንኳ እንግዲህ ምን ያህል ውድ ሀብት እንደያዘች ተመልከቱ። ታንኳዋ ትሄዳለች ባህር ላይ። ማዕበልና ነፋሳት ተነሳ። ማዕበልና ነፋሳት እንቁ የያዘችው ባህር ላይ በምትጓዘው ታንኳ ላይ ተነሳ። እቺ ታንኳ እዛ ባህር ላይ መቆየት የምትፈልግ ይመስላችኋል? አታረገው። ምንድን ነው የምታረገው? እንቋን እንደያዘች በፍጥነት እየቀዘፈች ወደቧ ማረፍ ነው የምትፈልገው። ምዕመናን እደግመዋለሁ፣ እንቁ የያዘችው ታንኳ ማዕበልና ነፋሳት ተነስተው እንቁን እስክታጣ ድረስ እዚያ ባህር ውስጥ እስኪደፍቃት ማዕበሉ ላይ መቆየት አትፈልገው እና ምንድን ነው የምትፈልገው? ፈጥና ወደ ወደቧ መገስገስ ትፈልጋለች። አንድ ክርስቲያንስ በዚህ ዓለም ላይ ብዙ መቆየት ይፈልጋል? አይገባውም። ለምን? ማዕበሉ፣ ወጀቡ፣ ንፋሱ እንቁ የሆነውን ሀብቱን፣ ክርስትናውን፣ ሃይማኖቱን፣ ንጽህናውን እንዳይደፍቅበት ነው። ንጽህናውን በርኩሰት የሚደፍቅበት፣ ሃይማኖቱን በጥርጥር ባህር ውስጥ የሚጥልበት ከሆነ ቶሎ መሄድ ይፈልጋል። ምዕመናን ይሄን ስነግራችሁ እያዘንኩ በቅርብ ጊዜ በሚቀጥሉት ዘመናት ሲሆን በውድ ካልሆነ በግድ የሚያስጨንቅ ዘመን ይመጣል። መጽሐፍ ቅዱስ ነው የተናገረው። የሚያስጨንቅ ዘመን የሚመጣ ይሄን ወቁ ይላል እግዚአብሔር። በተአምራትና በምልክቶች አታሎ በድንቆች ማርኮ የሚያሳምን ይመጣል። ወጀቡና አብሮ እኮ ከባድ እኮ ነው ምዕመናን። ካልሆነስ እንደዚህ አስወድዶ እንደዚህ አስለምዶ ይሞክራል፣ ብዙዎችንም ያታልላል። ክርስቶስ ከእንግዲህ በድንቆችና በምልክቶች አይደለም የሚመጣው፣ ለፍርድ ነው የሚመጣው። ሐሳዊ መሲህ ግን ሰሞኑ የእስራኤሉ ጠቅላይ ሚኒስትር እንደተናገሩት መሲሐችን ይመጣል እንዳሉት በተአምራትና በድንቆች የሚመጣው መሲሐቸው ግን ኢየሱስ ክርስቶስ አይደለም። እንግዲህ ምን ያክል ሊያስጨንቅ እንደሚችል እዩት። ሲሆን በውድ በፈቃድ በማስወደድ በማስለመድ ካልሆነስ በግድ አትበላ አትጠጣ እያለ ይሄንን ካላደረግ ይሄንን አልሰጥህም እያለ በመኖር ዋስትና መካከል እየገባ እንዴት ያስጨንቃል መሰለህ። ታዲያ ወጀብና ማዕበል ማለት ይህ አይደል? መኖር አይመስልም። አፍ ላይ የምትቀምሰው የምትልሰው እየነፈገ
ዋሻ ፍርክታ ላይ እንዳታርፍ እንኳን እያባረረ የሚኖር ከሆነ ወጀብና ማዕበል አይደል? ታዲያ በዚህ ውስጥ መቆየት የምትፈልግ ክርስቲያናዊት ነፍስ ነች። ወደ ዋይዳ ማረፍ አትፈልግም። ምዕመናን የተዘረጉ ማሳረፊያ እጆች አሉ። ታስታውሳላችሁ? ኖህ ቁራውንም ርግቡንም ሲልክ እጆቹን በመስኮቱ አውጥቶ ሊያሳርፋቸው ፈቅዶ ነበረ። ቁራ ማረፍ አልፈለገም። የሞተውንም ምናምኑንም እየበላ እዚያ መንከራተት ጀመረ። ርግቢቱ ግን ለእግሮቿ ማሳረፊያ እዚያ ስላጣች ለእግሮቿ ማሳረፊያ ከኖህ እጆች በቀር የት ትገሰግሳለች? ናም ከፍ አድርጌ ይህንን ቃል ልናገር። ከጌታችን ችንካር ከበሳው የቁስሎቹ እጅ ሌላ ለእኔና ለእናንተ ማረፊያ እዚህ ዓለም ላይ አለ? ምን ላይ ታርፋላችሁ ክርስቲያኖች? ከጌታችን እጆች በቀር ምን ወደብ አለን ወገኖቼ? ማን ያሳርፍ ትፈልጋለህ? እዚህ ዓለም ላይ አንድ ማረፊያ አለን፣ የጸጥታ ወደብ። ወደዚያ ልንገሰግስ ይገባል። የክርስቶስ እጆች ተዘርግተዋል። እነዚያ የቆሰሉ እጆች፣ እነዚያ የደሙ እጆች፣ እነዚያ የተረሱ እጆች ርግቢቱን እንዳሳረፋት ነው እኔና እናንተን ለማሳረፍ ተዘርግተዋል። ማን ይሆን እዚህ ዓለም ላይማ አላርፍም፣ እዚህ ዓለም ላይማ ረፍት የለኝም፣ ረፍቴ አምላኬ ነው ብላ የምትገሰግስ ነፍስ ምንኛ የታደለች ናት። ማዕበሉ እንዳያሰጥማት፣ ወጀቡ እንዳያናውጣት፣ ሃይማኖቷ፣ ክርስትናዋ፣ ንጽሕናዋ፣ ጸጋዋ እንዳይደፍቅባት የምትገሰግስ ነፍስ እንደሱ ነው ወገኖች። አውግስጢኖስ እንደተናገረው ነፍሳችን ካንተ በቀር ሌላ ማረፊያ የላትም እንዳለው። ምን ማረፊያ አላት? ምን መተከዣ አላት? ምን መመርኮዣ አላት? ምን መተንፈሻ አላት? ምን መመረቅ አላት? ከዚህ እጆች በቀር ምን አላት? ለዚህ ነው ወደ ረፍት ወደባችን ልንገሰግስ ይገባል። በዚህ ዘመን ደስ በማሰኙ ወራት የሚሰሙት ነገሮች በሚሰጠጥጡበት ወራት በረቂቅ መንገድ ልናስበው ከምንችለው በላይ ዓለም ሊፈትነን በተዘጋጀበት ወራት ኃይላችን አንተ ነህ፣ ብርታታችን አንተ ነህ፣ መሸሸጊያችን አንተ ነህ፣ ማረፊያችን አንተ ነህ፣ ጉልበታችን አንተ ነህ፣ መደበቂያችን አንተ ነህ፣ መጽናኛችን አንተ ነህ፣ ምርኩዛችን አንተ ነህ፣ ተስፋችን አንተ ነህ፣ መደበቂያችን አንተ ነህ። እሱ ነው ያስፈልጋል። ሌላ ምን ማረፊያ አለ? እንኳን እኛ ምንም የሌለን ያላቸው እንኳን ማረፊያ አይኖራቸው፣ ያላቸው እንኳን መጠጊያቸው አይኖራቸው። ዛሬ ስንናገር ዓለም ዘግቶናል፣ አልሰማ ብሎናል። ያን ጊዜ ሲናገሩ እነሱ አይሰሙ። ዛሬ እኛ አፋችንን አዘግተው ሊሆን ይችላል፣ ነገር ግን ይህ ዓለም አፉን ይዘናል። ዛሬ እኛ ስንጮህ የሚጮኸን አተን ሊሆን ይችላል፣ ያን ጊዜ ግን ይጮኻሉ። እናት የልጇን ጩኸት አትሰማም ይላል። ዛሬ በክርስቲያኖች ላይ ፍጅት ይኖራል፣ ከዕለተ ስቅለት እስከ ምጽአት ብያችኋለሁ። ያን ጊዜ ግን ፍጅት ይሆናል። ያን ጊዜ ፍጅት ይሆናል። ከባድ ፍጅት ነው ወገኖች። ግድ የላችሁ፣ የመጽናኛ ቦታ አለ፣ የእረፍት ቦታ አለ። ወደዚያ ልንገሰግስ ይገባል። እንቋችንን፣ ሀብታችንን፣ ጸጋችንን እንዳይወስድብን። አንድ ሊቅ እንዲህ ብሎ ይናገራል። ሄሮድዮስ የተባለ ሊቅ ምን ይላል? እቴ ሞት አንቺ ደጃፉን ካልከፈትሽልኝ በቀር የአምላኬን ፊት ለማየት መዝለቂያ የለኝ ይላል። የአምላካችንን ፊት እኮ የምናየው ሞት በኩል ወገኖች፣ ያን የተወደደ አምላካችን ያን የፍቅር መልክ፣ ያን የርኅራኄ መልክ፣ ያን የደግነት መልክ፣ ያ ስሙ ይሄ ነው ሊባል መጠሪያ የሚያጥረው መልክ፣ እሱን የምናየው በሞት በኩል እኮ።
ኤቲኤም ቦታ አንቺ ደጃፉን ካልከፈትሽልኝ በቀር አምላኬን ማየት አልችልም። ይህ የተወደደ ወንድማችን የሚሰጥለትን አምላክ ለማየት ነው የሚሄደው። እንዴት ይደንቃል! ትናንት ከኛ ጋር ነበር። ምናልባትም ይሄን በዚህ ጉባኤ ላይ ያስተማራችሁ ይሆናል። አሁን ግን እዚያ በአምላኩ ፊት የአምላኩን ፊት እያየ ነው። ምን ይደንቅ! ይህ እጅግ የሚደንቅ ነው። ክርስቲያኖች ልብ የሚናፍቀው ነው። ጻድቅ ቢሆን እንኳን ከዛ ሁሉ መከራ በኋላ ምን እንዳልሰማችሁ እኔ ግን የሚቤዠኛው እንደሆነ አውቃለሁ። በመጨረሻም ዘመን በምድር ላይ እንዲቆም ይህ ቁርበቴም ከጠፋ በኋላ በዚያን ጊዜ ከሥጋ የተለየች እግዚአብሔር እንዳያውቃለሁ። እኔ ራሴ ያየዋለሁ፣ ዓይኖች የሚመለከቱታል፣ ልቤ በመናፈቅ ዝሏል። የሚናፍቁት ሰዎች ሲያዩ እንዴት ደስ ይላቸው! እሱ የደስታችን ሁሉ ፍጻሜ ነው። እሱ የተድላችን ሁሉ ማብቂያ በሞት በሌላ ምንም ነገር የለም። የክርስቲያኖች ፍጻሜ ይሄ ነው ወገኖች። መጨረሻ ምዕመናን አንድ ነገር ይዘን የምንሄደው አንድ ነገር ቢኖር ሃይማኖታችን ነው፣ ምግባራችን ነው። ስለዚህ እሱ ላይ ልናተኮር ይገባል። ሃይማኖታችሁን አጽንታችሁ ምግባራችሁን አቅንታችሁ እኔ የዛሬ 10 ምናምን ዓመት እንደ መምህር ዘላለም አይነት አንድ ደግ መምህር ነበር። ጋሽ ግርማ ከበደ ይባላል። ምን አለ ይባላል? ሃይማኖቴን አጽንቼ ምግባሬን አቅንቼ ከሞት ኋላ አንድ ሰው ጥቁር ለብሶ እንዳይቀርብኝ እንደው በረከቱ ይደርብን የሚባል ደግ ሰው ነው። አንድ ሰው እውነትን በቀደም እንደነበረው አስደናቂ ስርዓተ ቀብር ነጭ ልብስ ለብሰው ነው የቀበሩት። እንዲህ አይነት መኩሪያ መምህራን እንዲህ አይነት ያስተማሩትን የኖሩበት የሚኖሩትን የሚያስተምሩ ደጋግ ሰዎች ብልጭ ብለው ያጽናኑናል እኮ። በብዙዎች ተስፋ ቆርጠን ቀና የምንልባቸው ሰዎች አሉ። እግዚአብሔርን የምናይባቸው፣ ቤተ ክርስቲያን የምናይባቸው፣ ሰው መሆን የምናይባቸው ሰዎች አሉ። እነዚህ ሃይማኖታቸው ምግባራቸው ይዘው ነው ወደ እግዚአብሔር የሚሄዱት። ምን ይይዛሉ ታዲያ? ምን ይይዛሉ? ሳላንዲኖስ የሚባል አንድ የእስያ ንጉሥ ምን አደረገ ይባላል? ንጉሥ ነው። ወደ መቃብር ስገባ እጄን ከፍ አድርጋችሁ ከመቃብሩ በላይ አውሉኝና ነው የምትቀብሩኝ አላቸው። እና እጁ ላይ ምን ይዞ ነበር? ይሄ ሰው እራፊ ጨርቅ ብቻ ይዞ ነበር። ከዚህ እራፊ ጨርቅ ውጪ ሳላንዲኖስ ምንም ነገር አልሄደም ብላችሁ ለሕዝብ ይሉት ምን ይዛችሁ ትሄዳላችሁ? ከቤታችሁ ምናልባት የመዋቢያ ሳጥናችሁን ይዛችሁ ልትሄዱ ትችላላችሁ። መልካም ነው። ወደዚያ ሳጥን ግን ስትገቡ የመዋቢያ ዕቃችሁ የለም። ምሳ ሳህናችሁን ይዛችሁ ልትወጡ ትችላላችሁ ከቤታችሁ። በዚያ ሳጥን ውስጥ ስንገባ ግን ምሳ ሳህናችን የለም። ምንም እዚህ እራፊ ጨርቅ በቀር ማንም የሚወስደው ነገር የለም። አንድ ጥሪት ግን አለ፣ አንድ ሀብት ግን አለ፣ አንድ ጸጋ ግን አለ። አሞኒዮስና አውሳቢዮስ እንደተናገሩት ለቅዱሳን ያላቸው አንዲት ጥሪታቸው ኢየሱስ ክርስቶስ ብቻ እንዳለ ይህን ሀብታችንን ለመያዝ ተሻሙ። ያ ባለም ለሚስቱ ተቀኘ የተባለው ቅኔ ገጠም የተባለው ገጠም እንዴት ይገርማል! ሚስቱን እንዲህ አላት አሉ ስትሞትበት፣ አማሻለሁ እንጂ ወጥ አልሰራሽ ብዬ፣ አማሻለሁ እንጂ ጠላ አልጠመቅሽ ብዬ፣ ጣትሽስ ከፈትል ዛሬም አልተለየ አላሉ። ስትሞት እኮ ነው ወጥ አትሰራ እንጀራ ትጋግር ጠላ አትጠምቅ፣ አንድ ነገር ግን ታደርጋለች። በእጇ ምን ፈትል ይዛ ትሄዳለች። እና እንደሱ ብዙም ትኩረታችን እዚህ ዓለም ላይ አይሆን። ዋና ትኩረታችን ስለመሄዳችን መዘጋጃችን ላይ ይሆን።
እንሞታለን። የተወደደ የዚህን አስደናቂ የሰላሳ ምናምን ዓመት ሰውነቱን ሳይጠብቅ ለወንጌል የደከመ ልረፍ ብሎ እየታመመ ያላረፈ እኔና እናንተ ለመንግሥተ ሰማያት እንድንበቃለት በእንባ ጭምር ተግቶ ያገለገለ ጠዋት ምድረ ከብድ እኔ ያየሁት እንኳን ማታ ሳሪስ አቦ፣ ጠዋት ግሸን ማርያም፣ ማታ ቅዱስ ዑራኤል ሲንከራተት የነበረ አቤት ሁሉ ግን አሁን መምህር ዘላለምን ሲያልፍ አግኝተነው ምንድን ነው ዛሬ ቀን የምንለው? በአጭር ቃል እንደ አባ ፋም የሰርጌ ቀን ነው የሚል ይመስለኛል።